የስማይል ፈርኒቸር ቤተሰቦች እንዴት ናችሁ? ሀባይብ እኛ ጋር በጣም ሰላም ነን። ዛሬ እንግዲህ ክችን ትልቅ ክችን እና ቁም ሳጥን፣ አልጋ፣ ኮስሞ፣ መጅሊስ ይዘን ወደ ውርጌሳ ከተማ ነው የምንሄደው። ቪዲዮን እስከ መጨረሻው ድረስ እየተከታተላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄን ቪዲዮ ካላያችሁ ግን ብዙ ነገር ነው የሚያልፋችሁ። እስከ መጨረሻው ድረስ እንድትከታተሉ እጋብዛችኋለሁኝ። ቅድሚያ ወደ ክችኑ ነው የመጣሁት። ብዙ ጊዜ ሴቶች በጣም የምንወደው ነገር ያው ኩሽና ውስጥ ያለ ነገር ነው። ብዙ ነገራችንን ኩሽና ማለት ክችንም ያው አንድ ነው ይገባችኋል። በጣም ስለምንወድ ቀድሜ ያው ወደሱ ነው የሮጥኩት ማለት ነው። በጣም ነው ያማረኝ። ከለሩም በጣም የሚያምር እንዲጠቆር ያለ እርሳስ ከለር ነው ማለት ነው። ደመቅ ያለ እርሳስ ከለር ነው ይሄ የምትመለከቱት ክችን። በጣም ቆንጆ ነው። ቆሻሻም ይችላል። በዛ ላይ በጣም ትልቅ ነው። 3 ሜትር እንደዛ አካባቢ መሰለኝና በጣም ቆንጆ አድርጎ ነው እንግዲህ ባሌ እጁ ይባረክ እያላችሁ ነው እቃውን የወሰዳችሁ ሰዎች እንግዲህ እጅን ቁርጥማት አይንካው እጅህ ይባረክ ነው የሚሉን እቃ ባደረስን ቁጥርና እንዲህ ጽድት ያለ ክችኖችን ከፈለጋችሁ ወደኛ ጋር ወደ እስማኤል ፈርኒቸር ብቅ ማለት ትችላላችሁ ማለት ነው። እነዚህ ሰሃን የተለያዩ አንዳንድ ነገራቶች መደርደሪያ ናቸው። ጎና ጎን ላይ መሀል ላይ ያለ በጣም ትልቅ ክችን ነው እንደምትመለከቱት። እኔ በጣም ነው የወደድኩት። እዚህ ጋር 4 መሳቢያዎች አሉት። እዚህ ጋር በሮች አሉ። ከላይ ያሉት ቁልፍ የላቸውም እንጂ በር አለው ማለት ነው። እነዚህም እንደዚሁ የቁርጥ ሰሃን መደርደሪያዎች ናቸው። ከላይ ደግሞ እንዲታይ የምትፈልጉትን እቃ ታስቀምጣላችሁ ማለት ነው። ብቻ ግን በጣም ነው የሚያምረው። እኔ በጣም ወድጄዋለሁ። እናንተስ እንዴት አያችሁት? እስኪ ተመልከቱ። በዚህ እንግዲህ የፈለገ ነገር ነው የሚይዘው። እዛ ጋር ዳቦ ፍሩን ብታደርጉ እዚህ ጋር ቦይለራችሁ ምናምን በቃ ብቻ የምትፈልጉትን እዚህ ቁማችሁ መከታተፍ። በተለይ ውጭ ሀገር ኑረን ስንመጣ እንደዚህ ጎንበስ ብለን ቁጭ ብለን መክተፍ አይቀናንም። ለምን ረስተነዋል። እንደዚህ እንግዲህ ቁመን ነው መስራት ብዙ ነገር የምንፈልገውና እንደዚህ ቁማችሁ መስራት ትችላላችሁ ማለት ነው። እኔ በጣም ነው የወደድኩት። እናንተስ እንዴት አያችሁ? የውስጡን ስፋት ደግሞ ላሳያችሁ በሩን እየከፈትኩ ማለት ነው። እንደዚህ እንግዲህ በሩ ስፋቱን እያያችሁ ነው። ይሄ አሁን ትልልቅ ግድር እንደዚህ ብረት ድስት የምንላቸውን ለማስቀመጥ በጣም ቆንጆ ነው ማለት ነው። እንዲህ የፈለጋችሁትን ነገር ለማስቀመጥ እንዲመች ተደርጎ ነው ማለት ነው የተሰራው። ሁሉም አይደለም፣ ግማሹ ላይ ፓርቲሽን አድርገንበታል ማለት ነው። እና በጣም ቆንጆ ነው እንደምትመለከቱት። ይሄ ደግሞ ፓርቲሽን አለው መሀል ላይ እና ረጃጅም ነገር ምንም ያስቀምጣል። ይሄ አሁን እንግዲህ የቆየ እቃ ነው እኛ ጋር ማለት ነው። በጣም ቆይቷል እኛ ጋር ከታዘዘ። እንደዚህ አይነት እቃዎች ሲቀመጡ ደግሞ እንደ አዲስ ቀለም አዲስን በምትፈልገው አይነት መጀመሪያ በሽሮ ነበር የተቀባው። አሁን እንደ አዲስ እሷ በምትፈልገው አይነት ቅብ ቀብተንላት ነው ማለት ነው። እንግዲህ እንዲህ ውብ አድርገን ሰርተናል። እናንተስ እንዴት አያችሁት? አሁን ደግሞ ቀጥታ ወደ መኝታ ቤት እቃዋ ነው ማደርሳችሁ ማለት ነው። በጣም ውብ ነው። ዋው ነው የሚያስብለው። ዋናው ደግሞ መኝታ ቤት ነው። መኝታ ቤት ማለት ደክሞን ውለን ማረፊያ ማለት ነው። ማረፊያችንን ደግሞ ውብ ስናደርግ ምን አይነት እንቅልፍ እንደሚወስደን እንግዲህ አሳቡት እናንተ። ይሄ ቁም ሳጥን እንደምትመለከቱት ብዙ ጊዜ እኛ ጋር ተወዳጁ ቁም ሳጥናችን ነው ማለት ነው። 4 ተከፋች ይባላል። 4 ተከፋች በኮንፈርት ይባላል ማለት ነው። በ5 ተከፋች ይሰራል፣ በ3 ተከፋች ይሰራል። ይሄ ግን ብዙዎቻችን ቤት ያለው አሁን ላይ እንኳን ሰፋ እያለ ነው እንጂ ጠበብ ስለሚሉ መኝታ ቤቶች በቂ ነው ብለን የምንሰራው ቁም ሳጥን ነው። ወደ ጎን 2 ሜትር ከ80 ይሰራል። ወደ ላይ ግን ቁመቱ 2 ከ40 ነው ማለት ነው። 3 ተከፋች በኮንፈርትም ቢሆን 2 ከ40 ነው ቁመቱ ማለት ነው። የተለመደ ነው። ጎና ጎን ፓርቲሽን ናቸው። እነዚህ እንግዲህ እንደምትመለከቱት ፓርቲሽን ናቸው ማለት ነው። ጎና ጎን ከላይ ደግሞ የኮንፈርት ማስቀመጫ ነው። ይሄ መሃሉ ደግሞ መስቀያ ያለው እንደምትመለከቱት መስታወትም አለ እና እንደዚህ ሰፋ ተደርጎ ለአባያና ለቶብ የተሰራ እንደዚህ እንደምትመለከቱት ማለት ነው። ሰፋ ያለ ነው። በጣም ቆንጆ አድርገን 4 መሳቢያ አለው። እንደዚህ ሲዘጋ ይሄ እንደዚህ የራሱ ቁልፍ አለው። እንግዲህ ፏፏ ማድረግ ትችላላችሁ ማለት ነው። ሀባይ ከላይ የኮንፈርት ማስቀመጫ አለው። ቁመት ይፈልጋል እንግዲህ እንደምትመለከቱት ነው ውስጡ ማለት ነው። ጽድት ያለ ነው። መሃሉ ትልልቅ ኮንፈርቶችን ማስቀመጥ ይችላል። ይሄ ቁም ሳጥን የራሱ አልጋና የራሱ ኮስሞ አለው። እሱንም ማሳያችሁ ነው የሚሆነው ማለት ነው። ቪዲዮውን ግን ላይክ ማድረግ እንዳይረሳ። እስማኤል ፈርኒቸር በአዲስ መልኩ ተሻሽሎ ራሱን አሻሽሎ እንዲያገግምና እንዲመጣ ከፈለጋችሁ ላይክ እያደረጋችሁ በርቱ፣ አብሽሩ፣ ስሩ በሉን። ከዚህ በፊት ደግሞ እቃችንን የወሰዳችሁ ልጆች አላችሁ። እናንተም
እያበረታታችሁን የወሰዳችሁትን በኮሜንት እየጻፋችሁልን ማለት ነው። እቃ እንዳጋጣሚ ሆኖ ደግሞ በተለያየ ጉዳይ ደግሞ እቃ ሳይደርሳችሁ የቀራችሁም ልጆች በዚህ አጋጣሚ በጣም ይቅርታ እንጠይቃለን። ብዙ ጊዜ ነገራቶች ከሆነ ከሀገር ጋር ምናምን ሲያያዝ እቃ ሲጠፋ ምናምን ተጋጭተን የሚመለስላችሁ ልጆች አላችሁ ማለት ነው። የእናንተ አሁን እንድትረዱ እንፈልጋለን። ያው ኢትዮጵያ ስትመጡ ትረዱናላችሁ፣ እዛው ናችሁ፣ ባትረዱም ችግር የለውም ማለት ነው። በዚህ አጋጣሚ አልጋውን ፍራሽ አለው፣ ኮስሞዋም አለች። ሙሉ የመኝታ ቤቱን እንግዲህ ደግሞ እንደዚህ አስቡበን አቅርበናል ማለት ነው። በነገራችን ላይ ባለቃዋ ስታየው እንደምትወደው ተስፋ እናደርጋለን ማለት ነው። ኮስሞ ለኛ ለሴቶች እስከሆነ ድረስ የተዘጋጀው ማረፊያ ወንበር ያስፈልገናል ብለን የለውም ነበር የሷ። ይሄ ሙሉ መሳቢያ ነው ያዘዘችው። እኛ ደግሞ መሳቢያ ምን ይሰራል ይሄ ይበቃታል መሳቢያ ብለን ሶስት መሳቢያ አድርገንላት እና እንደዚህ እንግዲህ እዚህ ጋር ቁልፍ ያለው መሳቢያ፣ እዚህ ጋር ቁልፍ ያለው፣ ከዛ ወንበር ማረፊያ አድርገንላታል። እንደምትመለከቱት እዚህ ጋር የሚያማምሩ ሽቶዎች፣ እዚህ ጋር ቁርአን ማስቀመጥ ትችላለች፣ እዚች ጋር አበባ ማስቀመጥ ትችላለች። እዚህ ጋር ኮስሞ ነው ይሄ የሽቶ የምናም ማስቀመጫ ትሆናለች ማለት ነው። ወንበሯ እንግዲህ እንደዚህ እቺ ስፖንጅ ናት ማለት ነው። እንዲህ ተመቻችተን ቁጭ ብለን መዋብ ማለት ነው ለሴቶች። እስኪ ምርጫዬን እንዴት አየሽው? ለማንኛውም ረህመትዬ እቺን ኮስሞ በእኔ ምርጫ ናት። በጣም ቆንጅዬ ነች። እዚህ ጋር ደግሞ የሚያማምሩ ለብቻ ደግሞ ይሄ ተሰርቶለታል ማለት ነው። ከስር መደርደር ትችላለች። አሁን ብዙ ጊዜ ይሄ የለውም ማለት ነው። ይሄ ሜዳ ይደረግና እዚህ ጋር ሽቶ ምናምን ይቀመጣል። ይሄ የለም ማለት ነው። እቺን ግን እኔ እንደዚህ ይደረግላት ብዬ በጣም ወድጃት ያሰራዋት ኮስሞ ነች ማለት ነው። እንዴት አየሽው? ስታዩ እንደምትወጂው ተስፋ አደርጋለሁ ማለት ነው። በጣም ቆንጆ አድርጌ ነው ያሰራውላት። ይቺ እንግዲህ በእኔ ምርጫ አለች ማለት ነው። ባለቃይ ስታዩ በጣም ተወደዋለች ማለት ነው። ኢንሻአላህ በሰላም ደግሞ መታ የምትኖርበት ያድርጋት እያልኩኝ ዱአ ያደረኩላት ወደ አልጋዋ አልፋለሁ። አልጋ እንግዲህ የማረፊያችን ነው። ቅድም እንደነገርኳችሁ ጉልበታች ወገባችንን ቢያመን እና እኛ ጋር ደግሞ እቃ በቆየ ቁጥር እንደዚህ የሚቀየረውን አዲስ የመጣውን ነገር ቀያይረን አድርገን ነው የምንሰጠው። ይሄ አሁን አዲስ ነገር ነው። በጣም ቆንጆ ነው ማለት ነው። በአንደኛው ስፖንጅ የተሰራ ነው። በጣም ቆንጆ ነው። ምንም የሚላላጥ ምናምን ነገር አይደለም። በአንደኛው ነው የተሰራላት። እንደዚህ ቆንጆ ነው። እነዚህ መደርደሪያዎቹ እንግዲህ የአልጋ ውበትና ለአንዳንድ ነገር ማስቀመጫ ነው። የልጅቷ ምርጫ ነው አልጋው። እንደዚህ ደግሞ ፍራሹ እንደምትመለከቱት ኤክስትራ ቦንድር ነው። ሱፐር ኳሊቲ ነው። ውስጡ ቦንድር ስለሆነ ለወገብ ህመም እንደዚህ ድካም ላይ ቆይተን ስንት አመት አረብ ቤት ሰው ቤት ለፍተን እንግዲህ እዚህ ላይ አረፍ ብለን እዚህ ላይ መውለድ መክበድ እመኛለሁ ለሁሉም ሰው ማለት ነው። እኔም ቤት የምጠቀመው ይሄንን ነው። እንግዲህ እዚህ ላይ ፈልሰሰሰሰሰስ ማለት ነው። ይሄ ፍራሽ በጣም ወደው ሱፐር ኳሊቲ ፍራሽ ነው። እኔ መሸጥ ገና ስጀምረው ይሄ ፍራሽ 8500 9000 ነበረ። አሁን ላይ በሚያሳዝንና በሚገርም ሁኔታ ወደ 20000 እየገባ ነው ማለት ነው እንዲህ አይነት ፍራሾች እና ይሄንን ይመስላል እንግዲህ የዛሬው ቃይ ይሄን ነው ይመስለው። እና ትራስ ልብስ ደግሞ አላት ለእናቷ ትራስ ልብስ አላት። የፍራሽ ልብስ የትራስ ልብስ ምናምን አላት። እሱንም አሳያችኋለሁ ከቻልኩኝ። እዚህ ጋር ደግሞ ረከቦት አላት ማለት ነው። ባለ ጥበቡ ይባላል። ረከቦት አላት። እዚህ ጋር ደግሞ አርዶ አላት ማለት ነው። ዳቦ ማሽን ነው። ባለ 3 ፓትራው ነው ማለት ነው። በጣም ቆንጆ ማሽን ነው። ሲላሳያችሁ እንደምትመለከቱት ነው። አርዶና ኢኮሳ ናቸው። እና ይሄ ዳቦ ማሽን እንደምትመለከቱት በጣም ቆንጆ ባለ 3 ፓትራ ነው። እንደምትመለከቱት ማለት ነው። እንደዚህ ፈልጉትንም ዕቃ ጨምሩልን ስትሉን እንጨምርላችኋለን። እነዚህ አነስ ያሉ ቤት ውስጥ እንደዚህ ቡና ቁርስ ኬክ ምናምን ዳቦ መስሪያ ነው። ይሄ ደግሞ ሁለተኛው ነው። ይሄ ደግሞ ትልቁ የመጨረሻው ፓትራ ነው ማለት ነው። እንግዲህ ሰዎች ለማየት ሰው ቤት ምናምን ለመሄድም በዚህ በትልቁ ደፍተን ነው ማለት ነው እዚህ ሀገር የምንሄደው። ሰው ለቅሶ ምንም ሲታይ ሰውም ሲወልድ በእንደዚህ አይነት ነገር ወደኛ አካባቢ እንጠቀማለን ማለት ነው። ይዘን ነው የምንሄደው። እንደምትመለከቱት ቆንጆ ነው። እና ባዘዛችሁት መሰረት እኛ
እንደዚህ ፍላጎታችሁን ያሟላን እናደርሳለን ማለት ነው። እሺ ውዶቼ እንግዲህ እስካሁን ድረስ እየዞርኩኝ እየከፋፈትኩኝ ለፍቻ ሳይቻቻለሁ። አሁን ደግሞ ፈልሰስ ብዬ አረፍ ብዬ እንግዲህ ልሰናበታችሁ ማለት ነው። እንደዚህ ምቹ የሆነ ቆንጆ እቃዎችን ዛሬ እንዳሳየኋችሁ ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው እየተከታተላችሁ ላይክ ማድረግ አይረሳ። ብሎጌን ደግሞ መከታተል ከፈለጋችሁ ከታች ሊንኩን አስቀምጥላችኋለሁ። ኡስሚ እንደሃው የሚለው ላይ ብቅ ማለታችሁ እንዳትረሱ። የዛሬ ቪዲዮ ይሄንን ነው የሚመስለው። ባይ ባይ። ሰላም አለይኩም።